ሰላም ጋይስ እንዴት ናችሁ? ዛሬ እነ ሩታና እቺ የምትባለው ማለት ነው። ሴት ግን እንደዚህ በዚህ ልክ ራሷን ትላለች እንዴ? እነዚህ ልጆች በአደባባይ ነው የተጋቡት። ስንት ነገር ሲያደርጉ ነበረ በአደባባይ። እስከ ዛሬ የት ቆይታ ነው ዛሬ የሰው ህይወት የምትረብሸው? በእውነት በጣም ያሳዝናል። ሴት ልጅ በዚህ ልክ ራሷን ጥላ እንግዲህ ሰውዬ በአደባባይ ነው ያገባት። ሩታና አብርሽ የተጋቡት እንዴ የውሸት ነው ጋብቻችሁ፣ የውሸት ነው የምትለው። አረ ወዴት ነን? አረ ወዴት ነን? ሴት ልጅ በቃ እኔ እንጃ ይሄ ወግና ባህል የሚባለው ረስተዋለች መሰለኝ። በተለይ ሙታጅራ በእውነት በጣም ያሳዝናል። እቺ ልጅ አሁን እርጉዝ ናት ሩታ ያኔ ሴት ናት እቺ። ለዛች እንኳን አታስብም እንዴ? ውሸት ነው የእናንተ። እውነቱን እያወቅ እውነቱን አውጣ ትላለች። ሰውየው ምኑን ያውጣ እውነቱን? አብርሽም እኮ ተቸገረ በመሀል። እንደ ማንኛውም ሰው በፊት የነበራቸው ላይፍ ነው። ኦኬ ያለፈ ጉዳይ ነው። አሁን ግን ይህ ሰውዬ ከትዳር አጋሩ ጋር እየኖረ ነው። ምን ጉድ ነው ግን? ኧረ ፈጣሪ ልቦና ይስጥሽ። አንቺስ ማለት ነው አንቺስ ሆን ብለሽ ሰውና ሰውን በሰው ትዳር ለመበጥበጥ የተላክሽ ሰይጣን ነሽ እንጂ አንቺ ትክክለኛ የእሱ አፍቃሪ ሆነሽ አይደለም የመጣሽው። ወይ ደግሞ በእነሱ ስም ለመፈመስም ሊሆን ይችላል፣ አይታወቅም። እና በጣም ነው የሚያሳዝነው በእውነት። በዚህ ልክ እንዲህ የወንድ አራራ አለባት እንደቺ። በጣም ባለጌ ናት በእውነት። የሰው ትዳር መበጥበጥ፣ የሰው ህይወት ማበላሸት። እሷም ሴት ናት እኮ። ውሸት ነው ውሸት ነው። በአይን የሚታይ ነገር አይደለም። እንዴት ነው ውሸት ነው ያለች የምትዋሸው? ሀገር ያወቀ ፀሐይ የሞቀ የአብርሽና የሩታ ባልና ምስትነት። ልጅቷ ኮጨቆራውን አቃጠለቻት። ሆይ ጉድ! ምን ጉድ ነሽ? ብቻ ያመነ በጣም ነው የሚደብረው። ሩታ እንግዲህ እግዚአብሔር ያግዛት በእውነት። በትዳር ላይ እንኳን እንደዚህ ሌላ ሴት መታ አይደለም በትዳር ላይ ስትጋጭ እንኳን በጣም ነው የሚከብደው። በዛ ላይ የወሰደ ደግሞ ነፍሰ ጡር ናት። በጣም ከባድ ነው በእውነት። እና አንቺ የሆንሽ ጭራቅ ፈጣሪ ልቦና ይስጥሽ፣ ከሰው ትዳር ያውጣሽ። ብን አድርጎ ወደ ቡታጅራ ወደ ሰፈርሽ ይመልስሽ። ምን ትመስላለች በእናታችሁ? ትዳር ቀልድ መሰላት እንዴ? የሰው ትዳር ላይ የምታበላሸው። ተማሪ ከሆንሽ አርፈሽ ትምህርትሽን ተማሪ፣ ወደዛ ሂጂ። ስራ ከሌለሽ ስራሽን ስሪ፣ ስራ ፈልገሽ። የሰው ትዳር ላይ ሉጥ አትበይ። እንደዚህ አይነት ሴቶች አሉ፣ የሰው ትዳር ላይ ዝም ብሎ የሚገቡ ባለጌ። አንዱ ቤተሰባቸውን እንኳን አታፍሩም? እንዴች አይናውጣ ቤተሰብ የሚባል ነገር እኮ አለ፣ ክብር የሚባል ነገር። ሴት ልጅ ለቤተሰቦቿ ክብር ሊኖራት ይገባል። እቺ ምንም ክብር የሚባል ነገር የላትም በእውነት። ውሸታም፣ የሰው ትዳር ለመበጥበጥ። ብቻ ፈጣሪ ልቦና ይስጥሽ። በጣም ያሳዝናል።